ዛሬ ደግሞ የሳውዲና የኢማራት ሪፍት እንዴት አድርጎ ኢትዮጵያን ችግር ውስጥ ሊከት እንደሚችል ነው ምነግራችሁ። ናው ከጀርባ የምታዩቸው ሁለት ሰዎች መሐመድ ቢን ሰልማን የሳውዲው መሐመድ ቢን ሰልማን እና የኢማራቱ መሐመድ ቢን ዛይድ ናቸው። ለወትሮ ጀለስ ነበሩ ሁለቱ። እንደውም መሐመድ ቢን ሰልማን ወደ ስልጣን እንዲመጣና ክራውን ፕሪንስ እንዲሆን መሐመድ ቢን ዛይድ በጣም ጫና አድርጓል። ኦር የቻለውን ያህል እንቅስቃሴ አድርጓል ይባላል። ሜንቶሩም ነው መሐመድ ቢን ዛይድ ኢማራቱ ለመሐመድ ቢን ሰልማን ሜንቶሩ ነው። ለማንኛውም ግን ገልፍ ሀገራቶች ውስጥ ሁለቱም ገልፍ ሀገራቶች ናቸው። ግን ገልፍ ሀገራቶች ውስጥ ወዳጅ ቢመስሉ ምናምን ነገር ይገፋፋሉ። ሳውዲ ባይ ዘ ዌይ ባይ ኔቸር እንዲህ ባልተጻፈ ሩል ማለት ነው የገልፍ ሀገራቶች መሪ ተደርጋቱ እንትን ትባለች፣ ኮንሲደር ትደረጋለች። ዋይ ካላችሁ አንደኛ ሁሉም አረቦች ናቸው። ደን ሳውዲ ሳትታሰብ አረብ የሚባል ነገር አይታሰብም። ሁለተኛ ሁሉም ሙስሊሞች ናቸው። እስልምና ደግሞ ከወሰድን ያው ሳውዲ ሳትታሰብ እስልምና የለም፣ መካና መዲና ሳውዲ ላይ ስለሆነ ማለት ነው። ሶ በዚህ ባይ ኔቸር በተሰጣት ስጦታ ምክንያት የአረብ ሀገራቶች መሪ ተደርጋ ትታያለች። እዛም ላይ ካፒታላይዝ ታደርጋለች ሳውዲ። ነገር ግን ያንን ግን ብዙ አረብ ሀገራቶች ሌሎች አረብ ሀገራቶች አልፎ አልፎ ቻሌንጅ ሲያደርጉት ይታያል። ከዚህ በፊት ኩዌት ላይ የሆነ ነገር ሀፕን አድርጎ ነበር። ደን ቀጠር እንደምታስታውሱት 2017 ላይ ከቀጠር ጋር በነበር አለመግባባት ሳውዲና ኢማራት አንድ ላይ የሚመሩት እንትን ብሎኬድ አድርጎ ነበር ቀጠርን። ናው ኢማራትም እንግዲህ በፎሬን ፖሊሲዋ ከሳውዲ ጋር በጣም መገፋፋት ውስጥ ገብተው አሁን ጭራሽ ፐርሰናል የሚመስል ነገር በፊት ወዳጅ የነበሩት መሐመድ ቢን ሰልማን እና መሐመድ ቢን ዛይድ ፐርሰናል ወደ መሆን ነገር እየደረሰ ይገኛል። የሁለቱ አገራቶች መገፋፋት ያው ኢምፒክቸር በፒክቸር እንትን ቢመስሉም ጀለስ ምናምን ነገር ቢመስሉም ግን መገፋፋታቸው እየገፋ ሂዶ ባለፈው የመን ውስጥ እንግዲህ ከኢማራት የተላኩ የጦር መሳሪያዎችን ሳውዲ ቦምብ እስከማድረግ ሁሉ ደርሳለች። ሶ እስከዚህ ደርሷል። ደን ይህንን ጥቃት ተከትሎ እንግዲህ ኢማራት ከየመን ለቃ ወጥታለች። ያ ብቻ ሳይሆን የመንን ሳውዲ ቴክ ኦቨር ካደረገች በኋላ ደግሞ እንደገና ደግሞ የየመንን እንግዲህ ያንን ግሩፕ ኤስቲሲ የሚባል በኢማራት የሚደገፍ ግሩፕ ነበር አይደለ? ያ ግሩፕ ድንገተኛ ጥቃት ከፍቶ ነው ያ ሁሉ ክራይሲስ የመጣው የመን ውስጥ። ድንገተኛ ጥቃት ከፈተ። ሀድረሞት የሚባል ክልል አለ ከሳውዲ ጋር ቦርደር ያለው ክልል። ሶ እዛ ጋር ጥቃት ከፈተ ተብሎ ነው ሳውዲ ያንን እርምጃ የወሰደችው። የዛ የኤስቲሲ መሪ የነበረው አይደሩስ አዙበይዲ ሳውዲ የመንን ስትቆጣጠር አይደሩስ አዙበይዲን አሽሽታ ነበር ኢማራት። እንዴት ነው ያሸሸችው? ከየመን ከአደን ተነስቶ ሶማሊላንድ ሶማሊያ ደን ከሶማሊያ ነው ኢማራት የገባው። ይህ ማለት የሶማሊያን የአየር ክልል ጥሷል ማለት ነው ሳይታወቅ። የሶማሊያ መንግስት ይህንን ተከትሎ ነው የአየር ክልሌን እንዴት ለኔ ሳያሳውቁ ይጥሳሉ በሚል እንዲሁም ደግሞ ኢማራት ሶማሊላንድን መገንጠል ትደግፋለች የሚል ፐርሰፕሽን ስላለ በዚህ ምክንያት ከሶማሊያ ኢማራት ለቃ እንድትወጣ አድርገዋል የሶማሊያ መንግስት። ሶ አት ዘ ሴም ታይም በሴም ኮንሲኩዌንስ በአንዲት እንትን ከሁለት ሀገራት ኢማራትን ጠራርጋ አውጥታለች ሳውዲ ከየመንና ከሶማሊያ ናው። ያ ብቻ አልበቃ ብሎ ማለት ነው አሁን ሁለቱ ሀገራቶች ከየመንና ከሶማሊያ ማስወጣት ብቻ ሳይሆን ሌሎች ሀገራቶችም ላይ ኢማራትን እየተከተለች ለማስወጣት ሀሳብ አላት ሳውዲ። ያንን እንቅስቃሴዎች እያደረገች ነው። ኢማራትን በበኩሏ ደግሞ ማለት ነው አጌንስት ሳውዲ ሙቭ እያደረገች ነው ያለችው። አንዳንድ ፖይንቶችን እናንሳ። ለምሳሌ ኢማራት እና ሳውዲ በእስራኤል ጉዳይ በደንብ የተለያየ አቋም ነው ያላቸው። ኢማራት አብርሃሚክ አኮርድ የሚባለው ነገር ተቀበላ ከእስራኤል ጋር ኖርማላይዝ ብታደርግም ሳውዲ ደግሞ አልቀበልም ብላለች። ለዛ ካውንተር ደግሞ ኢማራት ምን እያደረገች ነው? አራዳ የሚባል ቦታ ላይ አራዳ የኛው ሳይሆን እዛ አራዳ የሚባል ቦታ አለ ከሳውዲ ቦርደር በጣም ቅርብ ነው። እዛ ላይ ኢማራት ለእስራኤል ሚሊተሪ ቤዝ ልትሰጥ ተስማምታለች ነው እየተባለ ያለው አኮርዲንግ ቱ ሪፖርትስ። ለሳውዲ ቦርደር እጅግ በጣም የቀረበ ቦታ ላይ ለእስራኤል ሚሊተሪ ቤዝ መስጠት ማለት አጌንስት ሳውዲ ሙቭ ማድረግ ነው። ምንም ሌላ ወደዚህ የለውም። ሶ እንደዚህ አይነት ሁሉ አደገኛ ጌሞች እየተጫወቱ ነው ያሉት እነዚህ ሁለት ሀገራቶች። ባለፈው እንደነገርኳችሁ ሳውዲ አሬቢያ ከፓኪስታን ጋር ዲፌንስ ዲል አድርጋ ነበር አይደለ? እንደ ኔቶ አይነት ለመመስረት ዲፌንስ ዲል አድርጋለች ብዬ ነግራችሁ ነበር። ትላንትና ደግሞ መሐመድ ቢን ዛይድ ደግሞ ኢማራቱ ሂዶ ከማን ጋር ነው ዲፌንስ ዲል ያደረገው? ከኢንዲያ ጋር። ኢንዲያና ፓኪስታን ያላቸውን ጸብ ታውቃላችሁ። ሶ አንደኛው በዛ ሙቭ ሲያደርግ አንደኛው በዚህ ሙቭ እያደረገ ነው። ሁለቱም ሀገራቶች እርስ በርስ መገፋፋትና የሌለ የማይሆን ጌም ውስጥ እየገቡ ነው ያሉት። ናው በዛኛው በኩል ያለውን የቀይ ባህር ጉዳይ ጨርሰዋል። አሁን የመንን ሳውዲ ያሸንፋለች። በዚህኛው በኩል በአፍሪካ በኩል ወር በምስራቅ አፍሪካ በኩል ያለው የቀይ ባህር ጉዳይ ደግሞ ይቀራል። እዛ ላይ ብዙ ሀገራቶች አሉ። ሱዳን ዋናው አሁን ሱዳን ነው። ፕሌግራውንዱ በአሁኑ ሰዓት ሱዳን ነው። ሱዳን ላይ እንደምታውቁት ማን ነው የመሐመድ ቢን ዛይድ የሚደግፈው? ሄሜቲን ነው። ደን ደግሞ መሐመድ ቢን ሰልማን ሳውዲ ደግሞ አልቡርሃንን ይደግፋሉ። ይሄ ኦፕንሊ የሚታወቅ ነገር ነው። ከዛ ስር ደግሞ ሁለት ሀገራቶች አሉ። ኤርትራ ለምሳሌ ኤርትራና ግብጽ ከሳውዲ ጋር አንድ ላይ ሆነው አልቡርሃንን ነው የሚደግፉት። ኢትዮጵያ ደግሞ ከኢማራት ጋር አንድ ላይ ሆና ሄሜቲን ትደግፋለች ይባላል ነው። የኢትዮጵያ መንግስት እስካሁን ኮንፊርም ያደረገው ነገር የለም ይባላል ነው።
በዛ በኩል ግን የኤርትራ መንግስት ግን ከአልቡርሃን ጋር ኦፕንሊ ሲገናኝና ኦፕንሊ ሚቲንግ ሲያደርግ ታይቷል። የግብጽ መንግስትም እንደዛው ሰው ኦፕንሊ ነው ኤርትራና ግብጽ ከሳውዲ ጋር አንድ ላይ ሆኖ ቡርሃንን የሚደግፉት ኦፕንሊ ነው። ሶ አሁን ሁለት ቲም አለ። እነዚህ ሁለት የአረብ ሀገራት እነዚህ ሁለት ሀያላን አረብ ሀገራት ኢማራትና ሳውዲ ወደዚህ ሙቭ እያደረጉ ነው። ጸባቸውን ወደዚህ ኤክስፖርት እያደረጉ ነው። ወደዚህ ኤክስፖርት የሚያደርጉ ከሆነ ግን ያው አንደኛው ላይ እርምጃ በሚወስድ ሰዓት ያው የደሃ ሀገራቶች ይጎዳሉ ማለት ነው። እዛ ስር ያሉ ተወትፈው ያሉ ደሃ ሀገራቶች የሚጎዱበት ሁኔታ ሊፈጠር ይችላል። የእነዚህ ሁለት ሀገራቶች ጸብ የኢማራትና የሳውዲ ጸብ ማለት ነው ወደዚህ መጥቶ ኤክስፖርት አሁን ሱዳን ላይ ለምሳሌ ሱዳን ዋናው ሜይን እንትኑ ሪሶርስ ነው ጸቡ ማለት ነው። ከሪሶርሶች ደግሞ ዋናው ወርቅ ነው። ኢማራት ነበረች የሱዳን ወርቅ ትገዛ የነበረው። ሳውዲ ደግሞ አሁን ከአልቡርሃን ጋር ሰሞኑን አግሪ እንዳደረገችው የሱዳን ወርቅ ለመግዛት ተስማምታለች። ሶ በቢዝነሱም በኢኮኖሚውም አናዘር ፍሮንት ከፍታለች ማለት ነው ሳውዲ ኢማራት ላይ። ሶ በዛም በዚህም እየተደራረጉ ያሉት መገፋፋቶች እነዚህ ሁለት ሀገራቶች ወደ ምስራቅ አፍሪካ መምጣቱ አይቀርም፣ እዚህ ኤክስፖርት መደረጉ አይቀርም። ደን እዚህ ላይ እነዚህ ሁለት ሀገራቶች የሚጫወቷቸው የቼዝ ጌሞች እዛው ሀገራቸው ደቅ ብለው የሚጫወቷቸው የቼዝ ጌሞች አደገኛ ኮንሲኩዌንስ ሊያመጡ ይችላሉ። በኢትዮጵያ በኩል ለምሳሌ አልቡርሃን የግብጽ መጫወቻ የግብጽ አሻንጉሊት ስለሆነ በግድቡ በኩል ምን አይነት አቋም ሊኖር እንደሚችል ግልጽ ነው። የግብጽን አቋም ይዞ ሊንቀሳቀስ የሚችለው ሄሜቲ ደግሞ ኦን ዘ አዘር ሃንድ ይሻላል ለኢትዮጵያ ተብሎ ነው የሚታሰበው። ያው ስልጣን ከያዘና ከተቆጣጠረ በኋላ ምን ያደርጋል የሚለው ሌላ ጉዳይ ቢሆንም ግን ይሻላል ተብሎ ነው የሚታሰበው። ነገር ግን አሁን ዶናልድ ትራምፕ እየገፉ እንዳሉትና በጣም ይህ የዶናልድ ትራምፕ ጫና ገፍቶ ከመጣና ኢትዮጵያ በግድቡ ጉዳይ ተደራድራ የሆነ ሶሉሽን ማምጣት ከቻለች ግን ዋይ ውድ ዊ ኒድ ሄሜቲን ለምን እንፈልገዋለን የሚል ጥያቄዎች ሊነሱ ይችላሉ። ሶ እንደዛ ደግሞ የሚሆን ከሆነ ምናልባት ኢትዮጵያ አላያንሷን እንትን ልትል ትችላለች፣ ሙቭ ልታደርግ ትችላለች። ያው ፖለቲካ ላይና ወጥ የሆነ ነገር የለም፣ ሁሌ ወዳጅ ሁሌ ጠላት የሚባል ነገር የለም። ሶ አይቶ እንደ ነገሩ ምናምን እንደ ጨዋታው እንደ ጌሙ ምናምን ሙቭ ልናደርግ የምንችልበት ፕሮባቢሊቲ አለ። ግን አሁን እየመጣ ያለ አንድ ነገር አለ። መሐመድ ቢን ሰልማን እና መሐመድ ቢን ዛይድ ምስራቅ አፍሪካን ቼዝ ሊጫወቱ አኮብክበው ነው ያሉት። ሶ ያው ጥንቃቄ ይጠይቀናል ማለት ነው። እኛም የሀገራችን ሰላም ምናምን እንትን ለማለትና የሀገራችን ኢንተረስት ለማስከበር ጥንቃቄ ይጠይቃል እላችሁ ነው። ያው አይገሱ ዊል ሲ